አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ ወደ ሀገሮቹ ልጆች እህት ወንድሞቼ ከሀገር ውስጥም ከሀገር ውጭም የምትገኙት ወድ ኢትዮጵያውያኖች ሰላም ሰላም ብያለውኝ። ዛሬ ላይ የአላሁ ስብሓነ ወተዓላ ፍቃድ ሆኖ ተገናኝተናል። ዛሬ ላይ ስንገናኝ ታዲያ እጅግ በጣም ደስ እያለ ነው። ምክንያቱም ከውድ የቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና አሪፍ የሆነ ጊዜም እንደምናሳልፍ በአላህ ስብሓነ ወተዓላ ፍቃድ ተስፋ አደርጋለሁ ማለት ነው። እንግዲህ በዚህ ቻናል እጅግ አስፈላጊና ጠቃሚ የሆኑ ትምህርቶች፣ ምክሮች እና ግጥሞች የሚለቀቅበት ሁለገብ የሆነ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁልጊዜ የምለቃችሁ ቪዲዮዎች ወደ እናንተ ተደራሽነት እንዲኖረው የደወል ምልክቷን መጫናችሁን አትርሱ። እንዲሁም ለቻናል ተከታታይ ቤተሰቦቼ ለምትሰጡኝ ሀሳብና አስተያየት ከልብ አመሰግናለሁ። ጀዛኩምላ ኸይረን ብያለሁ ማለት ነው። እንግዲህ ዛሬ ላይ ለውድ ቻናል ተከታታይ ቤተሰቦቼ፣ ለእህቶቼ፣ ለወንድሞቼ እጅግ በጣም ወሳኝና አስተማሪ ነገር የላችሁ መጥቻለሁ። በተለይ ደግሞ በባለ ትዳሮች የሚመለከት እጅግ ወሳኝ የሆነ ነው። በባለ ትዳሮችን የሚመለከት ቢሆንም ግን ገና ለማግባት ሀሳብ ያላቸው እህቶች እንዲሁም ደግሞ ገና ያላገቡም ደግሞ ትዳርን መመስረታቸው ስለማይቀር ከትዳርና ከሞት ስለማይቀር ይሄ ነገር እጅግ በጣም አስፈላጊ ነገር ስለሆነ እየላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስለም በአክብሮት ጠይቃለሁ። ኢንሻአላህ ዳይ ወደ ቪዲዮ። በባልና በሚስት መካከል ፍቅርና ትኩረት እንክብካቤ ይፈልጋል ማለት ነው። እንግዲህ በትዳር መካከል ስንኖር ትዳር ራሱን የቻለ ሆኖ እንዳለ ግን ምንም በውስጡ መኖር አለበት። ፍቅር፣ እንክብካቤ፣ ትኩረት መኖር ይድላል ማለት ነው። በሁለቱ መካከል ፍቅርን እንዴት ማጠንከር መጠበቅ ይቻላል? እንግዲህ እናያለን ማለት ነው። ወንዶች እንደ አስፈላጊ ያሉ ጥያቄዎችን ችላ አትበል ማለት ነው። ታማኝነት ሊኖርህ ይገባል። ጥርጣሬን አስወግድ። ደግነት፣ መልካም ባህሪ ያሳያት። ማመስገን፣ ለአንተ በምታደርግልህ ነገሮች አበረታታት። አመስግናት፣ አወድሳት። ደስ ችልተኛ ትሁን። ቅናትን አሳያት። ስጦታ፣ ሴት ልጅ ስጦታ ትወዳለች። የስጦታ ትንሽ የለውምና በትንሽ ነገርም ትደሰታለች። በዚህ አጋጣሚ ሴቶች ትንሽ ነገር እንደሚያስደስተን አትርሱት ወንዶች ማለት ነው። ስሜቷን አትናቅ። ላንተ በምታሳይ ፍቅር ላንተ ያላትን ውዴታ በምትገልጽ ጊዜ አትናቃት። ችላም አትበል። አንተም ለሷ ያለህን ውዴታ ፍቅርን አሳያት። ሴቶችዬ ባልሽን በቤተሰቦችሽ ፊት ሆነ በጓደኞችሽ ፊት ሆነ በቤተሰቦችሽ ፊት አተቹ። ለሱ ክብር ያለሽ መሆን አለብሽና አታስቆጩ። በሆነ ባልሆነው እየተነሳሽ እንድበሳጭ ሰበብ አትሁኚው። በሚቆጣ ጊዜ ልትታገሺ፣ ንግግሩን ልትሰሚ፣ ድምፅሽንም ከማጮህ ከሆነ ማኩረፍ ልትቆጠቢ፣ ነገሮችን በፈገግታ በውይይት በማማከር መፍታት አለብሽና በጊዜው መናገር የማይፈልጋቸውን አጥብቀሽ አትጠይቂ። ብዙ ጊዜ አደጋግሚ። ባልሽ ከመውቀስ ተቆጠቢ። ሀሳቡንና ንግግሩን አዳምጪ። በሚያማክርሽና በሚያወያይሽ ጊዜ ንግግሩን አድምጪ። ረጋ ባለ ሁኔታ አትናቂውና ችላ አትበይው። ይህንን አምጣ ይህንን ካልገዛህ እያልሽ አትጨናንቂው። በትንሽ ነገር የተብቃቃሽ ሁኚ። እሱን ከማስጨነቅ ሆነ ይህንን ካልገዛ ይህንን ካላረክ እያልሽ ያየሁትን ሁሉ ልግዛ አትበይ። ተነሳሽነት ይኖርሽ ሁሌም ይጀምራል ብለሽ አትጠብቂ። ፈዛዛ አትሁኚ። በልጆችሽ ብቻ አትጠመጂ። እሱንም ችላ አትበይው። እናም የእሱንም መስፈርቶችን አሟይለት። ለሱ ጊዜ እንክብካቤ ሊኖርሽ ይገባል። በተለይ ደግሞ ግትርነት ባህሪ አስወግጂ። ውድ እህቴ እነዚህ ነገራቶችን በደንብ ልታስቢበት ይገባልና አደራ አደራ የምልሽ ነገር ቢኖር ይሄ ነው። በተለይ ግትርነትን ማስወገድም ስለሚጠበቅብሽ ማለት ነው ያ ኦክቲ። ስለዚህ እነዚህ ነገራቶችን በደንብ ልታስተውይና በደንብ ልትጠቀሚባቸው ይገባል ማለት ነው። አንተም ወንድም አለም ግዴታ ሚስትህን ልትንከባከባት፣ ልታከብራት፣ የእሷን ሀሳብ ልትሰማ ይገባል ማለት ነው። ሌላው እንግዲህ ኢንሻአላህ በትዳር ህይወት ውስጥ ጥልቅ ፍቅር ማግኘት መውደድና ተፈላጊ መሆን ስሜት በሰው ልጅ ተፈጥሮ ውስጥ የሚገኝ ስር የሰደደ መሰረታዊ ፍላጎትም ነው። ጋብቻ ይህንን ተፈጥሯዊ ፍላጎታችንን የምናሟላበት መልእክታዊ ስርዓት ነው። ስለዚህ ባል ወይም ደግሞ ሚስት በትዳራቸው ደስተኛ ሆነው እንዲቀጥሉ ከተፈለገ የሚወዷቸውና የሚንከባከቧቸው ሰው እንዳለ
እንዲሰማቸው ማድረግ ያስፈልጋል ማለት ነው። ሌላው እንግዲህ ኢብኑል ቀይም ረሂመሁላህ በነቢዩ ሰለላሁ ዐለይሂ ወሰለም ሶላት ማውረድ ከሚያስገኛቸው 40 ጥቅሞች ብለው ከዘረዘሩት መካከል እሱን እነግራችኋለሁ። ተከተሉኝ። አንደኛ የአላህን ትእዛዝ መፈጸም ነው። ሁለተኛ 10 ደረጃችን ከፍ ያደርጋል። ሶስተኛ 10 ሐሰናትን ያስገኛል። አራተኛ ወንጀልን ያሳብሳል። 5 ዱዓ ተቀባይነት እንዳገኝ ያደርጋል። 6 የረሱልን ሸፋዓ ለማግኘት ይረዳል። ይመስለኛል 2 3 4 5 6 ሰባተኛ በነቢዩ ላይ ሶላትን የሚያበዛ ባሪያ አላህ ሱብሃነሁ ወተዓላ ከጭንቅ ይገለግለዋል። ስምንተኛ ሰላት የሚያበዛ ባህሪ የቂያማ ዕለት ከነቢዩ ቅርብ እንደሆነ ያደርጋል። 9 ሀጃውን ሁላ አላህ እንዳሳካለት ምክንያት ይሆናል። 10 የአላህ እዝነት እንዳያገኝ ያደርጋል። 11 ሶላት በበዛት የሚያወርድ ሰው ነፍሱ ጥረት ያላቸው ትሆናለች። 12 የረሱልን ሀቅ በጥቂት እንደመወጣት ይቆጠራል። 13 አላህን ከመዘከርና ከማወደስ ይቆጠራል። 14 ሲራጥ ላይ ለመጽናት ይረዳል። 15 ሶላትን የሚያወርደው ሰው ስም ረሱል ዘንድ ይቀርባል። 16 ረሱልን በዘውታሪነት ለመውደድ አንድ መንገድ ነው። 17 ሶላትን በሚያወርደው ሰው በእድሜውና በስራው ላይ በረከትን ያገኛል። 18 ንግግርና ሁጥባን መቋጫ ይሆናል። 18 ስስትን ከባሪያው ታርቃለች። 19 ለንግግር መድረኮች ማማርና የቂያማ ዕለት የቁጭት ምክንያት እንዳይሆን ያደርጋል። 20 ከቂያማ ቀን አስደንጋጭ ክስተቶች መዳኛ ይሆናል። 21 ጀነት ለመግባት መንገድ ይሆንለታል ማለት ነው። ስለዚህ እነዚህ ነገራቶችን እንጠቀምባቸው ማለት ነው። መልካም እንግዲህ ሌላው ደግሞ የመልካም ሚስት መገለጫ ባህሪዎችን እናያለን። የመልካም ሚስት መገለጫ ባህሪዎች መካከል ሼህ አብዱረዛቅ አልበድር ሐፊዘላህ ባሏ በሚመለከታት ጊዜ ታስደስተዋለች። በንግግሯ፣ በአለባበሷ፣ በውበቷ እሱን በመታዘዝና ትዕዛዙንም ያለ ትዕቢተኝነት፣ ግትርነትን ወይም ራሷን የበላይ አድርጋ ከማየት የተቆጠበች። ለዚህም የአላህ መልእክተኛ ንግግር በላጭ ንስት ማናት ተብለው በተጠየቀው ጊዜ ባሏ በተመለከታት ጊዜ የምታስደስተው፣ ባዘዛት ጊዜ እሺ መርሃባ የምትለው፣ በራሷም ሆነ በገንዘቡ የሚጠላው ነገር የማታቃር ነው። ይህ ነው መገለጫ ባህሪዋ። በንግግሯም ሆነ በተግባሯ ሆነ በአለባበሷም በውበቷ በሚያናግራት ጊዜ በመልካም ንግግር የምታናግረው እሱን ለማስደሰትና ትዕዛዙን ለማሟላት ትኩረት የምታደርግ፣ እንክብካቤዋም የባሏም ሀቅ ለመወጣት እሱን በንግግርም ሆነ በማይሆኑ ቃላት ከማስከፋት ከማስቆጣትም የተቆጠበች እንስት ነች። ስለዚህ በትዳር ውስጥ አለመግባባት መንስኤዎች ሚስት የባሏን መብት የማታውቅ ከሆነ በተቃራኒ ራስ ወዳድነትና በራስ መተማመንና ለቤተሰብ ፍላጎቶችና ለወደፊት ጥቅም ቅድሚያ መስጠት፣ በትዳር መካከል አለመተማመን፣ አንዳቸው ለሌላው ጥርጣሬ መያዝ፣ ኩራት ወይም ደግሞ ትዕቢተኝነት፣ የጥፋተኝነት ስሜት ዝቅ ማድረግ፣ በትዳር ውስጥ ያሉትን አለመግባባቶች ወደ ውጭ ማስተላለፍ። ለምሳሌ ሚስት ወደ ጓደኞቿ ወይም ለእናቷ ወይም ለእህቷ ካስተላለፈች ባል ወደ ጓደኞቹ ወይም ወደ ቤተሰቦቹ የሚያስተላልፍ ከሆነ ምክንያቱም የውጭ ወገኖች የክርክሩን መጠን ሊጨምሩ ስለሚችሉ ጥንቃቄ ልናደርግ ይገባል። ሀባይቢ ገልቤ ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌላ ቪዲዮና ርዕስ እስከምንገናኝ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረከቱ። ባይ ባይ።